አይ ሰላም እንዴት ናቸው ዩቲዩብ ፋሚሊዎች? ዛሬ የምናየው የስም ተክል ጥያቄዎችን በጋራ አብረን እናያለን። ዛሬ አዲስ ቻሌንጅ አለን። ጥያቄውን ስጣቸዋለሁ፣ በጋራ ትሞክራላችሁ። ዛሬ ቀጥታ የምንሄደው ወዴት ነው? ወደ ጥያቄዎች እንገባለን። የዛሬ ጥያቄ ምንድን ነው? ሀው ቱ አድ አዲንግ ዩዝ ነምበር ላይን። ነምበር ላይን እንዴት ነው ጥያቄዎች የምንሰራው ብለው ቀጥታ ወደ ጥያቄው እንሄዳለን። 2 + -5 ይሄን እንዴት ነው ነምበር ላይን የምንስለው ብሎ ስንሄድ እንዴት የምናደርገው? መጀመሪያ ነምበር ላይ አድ እናደርጋለን። ከዛ ምንድነው እዚህ ጋር -4 -3 -2 1 0 1 2 3 4 ይሄ እንዴት ነው የምንሰራው? ይሄ ማለት ነው 2 ፕላስ እንደ ብራኬት -5 ማለት ሁለት ብር ነበረ 5 ብር ስንበድር ስንት ይቀራል? -3 ይቀራል። ስለዚህ ምንድነው አንሰራችን -3 ነው። 2 + -5 -3 ምክንያቱም ምንድነው 2 ሲደመር -5 2 + -5 this one is 2 + -5 -3 ይሄ ማለት 2 ሲደመር 3 5 ነው ማለት ነው። ስለዚህ አንሰሩን አስወጣ። ስለዚህ እቺን እንዴት ነው ነምበር ላይ የምናስቀምጠው የሚለው ነገር ስናይ ምንድነው ከተመደው የምናደርገው አንሰራችን -3 ናት። -3 እዚህ ጋር ነው ያለው እንደምታዩት -3 እዚህ ጋር ነው ያለው። ከዛ ምንድነው እናደርገው 5 ዲጂት ሙቭ እናደርጋለን። ወዴት? ወደ ሌፍት ሙቭ እናደርጋለን። 5 ዲጂት ወደ ሌፍት ሙቭ እናደርጋለን። በዛን ጊዜ ምንድነው እናደርገው 1 2 3 4 ስለዚህ ምንድነው እዚህ ጋር እንዲመጣ እዚህ ጋር 5 አይደል 1 2 3 4 5 ስለዚህ መልሳችን -3 ላይ ምንድነው እናደርገው ፖይንት እናደርጋለን። ስለዚህ እቺኛው ምንድነው -3 አንሰር ነው ማለት ነው። ሌላ ምንድነው ሌላ ምሳሌ ምንድነው ሌላ ምሳሌ ሌላ ምንድነው -1 + the bracket 3 ይሄን ደግሞ እንዴት እናደርገው -1 + the bracket 3 this means if you have borrow 1 ብር and -3 ብር then the answer is -4 ምክንያቱም ምንድነው አንድ ብር ተበድረ ምንድነው ሌላ ብር ስትበድረ ምንድነው እዳ 4 ይሆናል። ስለዚህ ምንድነው እናደርገው ይሄ -1 እና -3 እንደምራለን። ሲነምር ምንድነው -4 ይመጣል ማለት ነው። -4 ምንድነው አንሰራችን ነው። ስለዚህ እንዴት ነው ነምበር ላይ ለምንስለው የሚለው ምንድነው እናደርገው ቀጥታ ማለት በቀላሉ ነምበር ላይ ስላለ ከዛ ምንድነው እናደርገው ቀጥታ ቁጥሮችን ኔጌቲቭ እና ፖዚቲቭ እናስቀምጣለን። እነዚህ ማለት ነው በቀላሉ ቀጥታ አስቀምጠን ምንድነው እናደርገው እዚህ ጋር -4 -3 -2 1 0 1 2 3 እስከ 4 እንሄዳለን። እስከ ኔጌቲቭ እስከ ፖዚቲቭ 4 እንሄዳለን። ከዛ አሁን ሙቭ እናደርገው ስንት ነው? ቅድም 5 ዲጂት ነው ሙቭ ያደረግነው። አሁን ነው 4 ዲጂት ሙቭ እናደርጋለን። ስለዚህ አንሰራችን እዚህ ጋር -4 አለ ማለት ነው። ስለዚህ በቀላሉ በቃ ይሄን እናደርጋለን 1 2 3 4 ስለዚህ አንሰራችን -4 እዚህ ጋር ነው ማለት ነው። በቀላሉ ነምበር ላይ ነው ማለት ነው። ሌላ ጥያቄ ስንሄድ ሌላ ጥያቄ ምንድን ነው? እንዴት ነው? እሺ ለምሳሌ ሌላ ሰጠ 3 + -5 ይሄ ነገር ለምሳሌ እንዴት ነው የምትሰራው? በቀላሉ ምንድነው እናደርገው 3 ብር ነበራችሁ 5 ብር ነው ብትሰጡ ስንት ይቀራል? በቀላሉ ይሰራ ማለት ነው። ስለዚህ ምንድነው 3 + -5 እንደማለት ነው። ከ3 5 መቀነስ ስንት ነው? -2
ማይነስ ቱ ይቀራል። ዕዳ 2 ብር ገና ይቀራል። ስለዚህ እቺን ሁለቱ ምንድነው ቀጥታ ምንድነው እናደርገው ነምበር ላይ እንስላለን። ስትሪት ላይ ነው የምንስለው ስትሪት ላይ። ከዛ ምንድነው እናደርገው በዚህ ጎን ኔጌቲቭ በዚህ ጎን ፖዚቲቭ እናስቀምጣለን። ስናስቀምጥ ምንድነው የምናደርገው ማየት አለብን። ይሄ ቁጥር የተሰጠው እስከ ስንት ነው? አሁን ከፍተኛው እዚህ ጋር እስከ 5 ነው። ስለዚህ ምንድነው እዚህ ጋር -4 ማለት እንችላለን። -5 ግን ምንድነው -5 ብለን መጀመር አለብን። ስለዚህ ምንድነው -4 -3 2 1 0 1 2 up to 5 ከዛ ምንድነው እናደርገው አንሰራችን -2 ነው። ስለዚህ -2 የቱ ጋር ነው ያለው? በዚህ በኩል ነው በዚህ በኩል ነው? ለማወቅ በጣም ቀላል መንገድ አለ። ምንድነው በዚህ በኩል ኔጌቲቭ ነው፣ በዚህ በኩል ምንድነው ፖዚቲቭ ነው። ስለዚህ አንሰራችን ምንድነው ኔጌቲቭ ስለሆነ ኔጌቲቭ በዚህ በኩል ያለው ማለት ነው በቀላሉ። ከዛ ምንድነው ነምበር ላይ ነው ሲሆነው። ስለዚህ በቀላሉ ምንድነው እናደርገው -2 ጋር ነው ያለው። እዚህ ጋር -2 አለች። ስንት ዲጂት ነው ሙቭ የምናደርገው ብለው ምናምን ምንድነው እዚህ ጋር አለች -5። ስለዚህ 5 ዲጂት የምናደርገው ወደ ሙቭ እናደርጋለን። ሙቭ እናደርገው ወደዚህ ያለ ለፍት እናደርጋለን። ስለዚህ -2 እዚህ ጋር አለች። ስለዚህ ምንድነው እዚህ ጋር 2 አለ 3 አለ 4 እስከ 5 አለ። ስለዚህ ምንድነው 1 2 3 4 5 ስለዚህ ምንድነው ስለዚህ አንሰራችን -2 እዚህ ጋር ያለው ማለት ነው። ሌላ ምንድነው ዛሬ አዲስ ቻሌንጅ ያደረኳችሁ ምንድነው የሆነ ጥያቄ ሰጣችኋለሁ። ጥያቄያችን ምንድነው የዛሬው ጥያቄ ይሄ ነው። የዛሬ ጥያቄ ይሄ ነው። እነዚህን ሰርታችሁ ኮሜንት ላይ ታስቀምጣላችሁ ማለት ነው። የዛሬው ክላስ ይመስል ነበረ።